በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እኔ ስሜ ገብረ ማርያም አበረ የሚባል ሲሆን ዛሬ ከቅዱሳን ሰዎች አንዱ የሆነውን የቅዱስ ዳዊት የሕይወት ታሪክ ከብዙ በጥቂቱ አጋራቸዋለሁ። ታሪኩም እንደሚከተለው ነው። ቅዱስ ዳዊት እግዚአብሔር እንደ ልቤ ያለው እንደሱ ጥሩ ሰው የለም የተባለለት እጅግ በጣም ትልቅ ቅዱስ ነው። ቅዱስ ዳዊት ከአባቱ ከእሴይና ከእናቱ ከሁሊ ወይም በቤተ ክርስቲያናችን ትውፊት ብልጣ ወይም ቢልጣ ተብላ ከምትታወቀው ባልና ሚስት ተወለደ። አጸናነሱም ድንቅ ነበር። ሁሊ ከእሴይ ጎረቤት ጋር ይፈላለጉ ነበር እና እሴይ ከቤት ወጣ። ሲመለስም የጎረቤቱን አለባበስና ድምፅ አስመስሎ ገባ። ከዚያም ከሁሊ ጋር አደረ። በዚህም ጊዜ ቅዱስ ዳዊት ተጸነሰ። ቅዱስ ዳዊት ካደገ በኋላ የአባቶቹን ከብት በመጠበቅ ይተዳደር ነበር። የአባቶቹን ከብቶችም አንድ ቀን በአውሬ አስበልቶ አያውቅም። ምክንያቱም አውሬን ታግሎ የማሸነፍ የመንፈስ ቅዱስ ጸጋ ተሰጥቶት ነበርና። ቅዱስ ዳዊት ከቅድስና የተነሳ 7 ሀብታት አሉት። እነዚህም ሀብቶች ሀብተ ትንቢት፣ ሀብተ በገና ወይም መዝሙር የመዘመር ሀብት፣ ሀብተ ፈውስ፣ ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ኃይል እና ሀብተ መዊ ወይም ድልን የመንሳት ሀብት ናቸው። ቅዱስ ዳዊት የሚታወቅባቸው 7 ስሞችም አሉት። ስሞቹም የዋህ፣ ጻድቅ፣ ንጹሕ፣ ብእሲ እግዚአብሔር፣ ነቢየ ጽድቅ፣ መዘምር እንዲሁም ልበ አምላክ ናቸው። የቅዱስ ዳዊት በእስራኤል እንዳይመንገስም የታወቀው እንዲህ ነበር። እግዚአብሔር ለነቢዩ ሳሙኤል ተገለጠና ከእሴይ ልጆች ውስጥ አንዱ መጪው የእስራኤል ንጉሥ ይሆናልና ቅባቱን እንድትቀባ ወደ እሴይ ቤት ሂድ አለው። ሳሙኤልም የእግዚአብሔርን ትእዛዝ ተቀብሎ ወደ እሴይ ቤት ሄደ። ከዚያም እሴይን ጠራው። እሴይን ሲጠራውም እንዲህ ብሎት ነበር። እሴይ ደስ ይበልህ፣ ከልጆች አንዱ መጪው የእስራኤል ንጉሥ ይሆናል አለው። እሴይም በጣም ተደሰተ። የዳዊትን ታላላቆች አቀረባቸው። የዳዊት ታላላቆች ሲቀርቡ ግን ቅባቱ አልፈላም። ዳዊት በዚያን ጊዜ የአባቶቹን ከብት እየጠበቀ ነበር። ከዚያ በኋላ በወንድሞቹ ተጠርቶ ወደ ቅባቱ በቀረበ ጊዜ ቅባቱ ፈላ። መጪው የእስራኤል ንጉሥም ሆኖ ተመረጠ። ቅዱስ ዳዊት ወንድሞቹ የሳኦል ሰራዊት ነበሩና እነሱን ሊጠይቅ በሄደበት ጊዜ አንድ ጎልያድ የተባለ ቁመቱ ከ6 ክንድ በላይ ወይም ከ3 ሜትር በላይ የሆነ ግዙፍ ሰው እነርሱን እና ፈጣሪያቸውን እንዲህ በማለት ይፈታተን ነበር። እናንተ ሰነፎች፣ አሁን እኔን የሚገጥም ሰው አጣችሁ። የእናንተ እግዚአብሔርስ ምንኛ ሰነፍ ነው! እኔን የሚገጥም ሰው ያሳጣችኋል እያለ ይፈታተናቸው ነበር። ይህን ነገር ሲሰማ ዳዊት ተናደደ። እኔ እገጥመዋለሁ አለ። እኔ እገጥመዋለሁ ያለበት ምክንያት ሕዝቡ ስለተነካበት ሳይሆን አንድ የሚያመልከው እግዚአብሔር የእርሱ ስም በከንቱ ስለተጠራበት ነው። እናም እገጥመዋለሁ ያለበት ምክንያት ጎልያድ አሕዛብ ነው፣ እኔ ክርስቲያን ነኝ፣ ጉልበት ደግሞ የእግዚአብሔር ነው በማለት ነው። ሰዎቹ ወይም ሰራዊቶቹ ተወረፍ ቢሉት እምቢ አለ። ከዚያ በኋላ ሰራዊቶች የሚለብሱትን ልብስ አለበሱት። ሰራዊት የሚለብሱትን ልብስ በለበሰ ጊዜ በጣም ከበደ። አውልቁልኝ አላቸውና ወንጭፍንና 3 ጠጠርን ይዞ ገባ። ጎልያድ ዳዊትን ባየው ጊዜ በጣም ሳቀበት። ይህን ነው እኔን እንዲገጥመኝ ያቀረባችሁልኝ ብሎ ቅዱስ ዳዊት በጣም ተሳለቀበት። ከዚያ በኋላ ለዚህማ ጦር አልይዝም ብሎ ጦሩን ጥሎ ወደ ዳዊት እየተጠጋ ባለበት ጊዜ ዳዊት ከያዛቸው 3 ጠጠሮች መካከል አንዱን ከወንጭፉ ውስጥ ከቶ ወነጨፈው። በዚህን ጊዜ የጎልያድን መሃል ግንባሩን መታው። ከዚያ በኋላ ጎልያድ ተንገዳግዶ ወደቀ። ፍልስጤማውያን ደነገጡ። ከጎልያድ ግዝፈት የተነሳ ከመሬት 3 ጊዜ ተርቶ ነበር ከምድር ያረፈው። ከዚያ በኋላ ጎልያድ ሞተ። ሕዝበ እስራኤላውያን
ቅዱስ ዳዊት ሲመለስ ሴቶች እንዲህ ይሉ ነበር፣ ሳኦል 1000 ገደለ፣ ዳዊት 10,000 ገደለ እያሉ ሲያሸበሽቡ ሳኦል በጣም ተናደደ። ዳዊትንም ሊገድለው አሰበ። ሳኦል በጦር ሜዳው ጎልያድን ገጥሞ ያሸነፈ ልጄን እንዲያገባ አድርጌ ንግስናዬን አወርሰዋለሁ ብሎ ነበርና ሜልኮል የተባለችው ለዳዊት የታጨችው የንጉሱ ብቸኛ ልጅ ለዳዊት ይህንን ነገረችው። በዚህም ጊዜ ዳዊት ተሰደደ። ዳዊት ተሰዶ ከገባበት ዋሻ ውስጥ እንዳጋጣሚ ሆኖ ሳኦልም ገብቶ ነበር። ከዚያ በኋላ ዳዊትና ጓደኞቹ ወደ ሳኦል ሄዱ። ጊዜውም ሌሊት ስለነበር ጓደኞቹ እንግደለው ቢሉ ዳዊት ግን እግዚአብሔር የቀባውን እኔ አልገድለውም በማለት የልብሰ መንግስቱን ብጫቂ ይዞ ወጣ። ዳዊት እንዲህ ያሉ ሳኦልን የሚገድልባቸው በጣም ብዙ መንገዶች አግኝቶ ሳኦልን ምሮታል። ግን ሳኦል በዚህ አልተመለሰም። አሁንም ዳዊት ማሳደዱን ቀጠለ። አንድ ቀን ዳዊት ከአጎቱ ልጅ ከአቢሳ ጋር ወደ ዋሻ ውስጥ ተሸሽገው ነበር። በሌሊት ወደ ሳኦል ድንኳን ገቡ። ጠባቂው አበኔርም ተኝቶ ነበር። በዚህን ጊዜ የዳዊት የአጎቱ ልጅ የሆነችው አቢሳ እንግደለው ብትልም ቅዱስ ዳዊት ግን እንግደለው አላለም። እግዚአብሔር የቀባውን እኔ ልገድል አይቻለኝም በማለት አሁንም የዋኮደውንና ጦሩን ይዞ ወጣ። በነጋታው ሳኦል ካረፈበት ተራራ ላይ ወጣና ድምፁን ከፍ አድርጎ አበኔርን እንዲህ አለው፣ አበኔር ለምንድን ነው ንጉሱን በደንብ የማትጠብቀው? ጠብቄዋለሁ ካልክ እስኪ ዋቃውና የዋኮደውና ጦሩ የት እንዳለ ያሳየኝ አለው። ይህን ካለው በኋላም ሳኦል አንተ እኔን የምትገድልባቸው ብዙ መንገዶች አግኝተሃል፣ ነገር ግን እኔን አልገደልከኝም። አንተ ቅዱስ ሰው ነህ ብሎ ሳኦል ዳዊትን መግደል ቢያስብም ሳይገድለው ወደ ንግስናው ተመለሰ። እግዚአብሔር ሳኦልን ተቀይሞት ነበርና ወደ ጦርነት ባመሩ ጊዜ አንድ የፍልስጤም ወታደር የቀስቱ ፍላጻ ላይ በጣም የሚያሰቃይ መርዝ ቀባውና ለእስራኤል ወታደር አስቦ ቢልከው ሳኦልን ወጋው። ሳኦልን ከወጋው በኋላ ሳኦል በጣም ተሰቃየ። ሞቱን እስከሚናፍቅ ድረስ በጣም ጣረ፣ ተሰቃየም። ወታደሮቹን ንግደሉኝ ቢላቸው እነርሱ ግን እግዚአብሔር ቀብቶአልና እኛ አንገድልህም አሉት። በዚህን ጊዜ ሳኦል በጦር ወግቶ ራሱን አጠፋ። ከዚያም ወታደሮቹ ንጉሳችን ከሌለ እኛ እንዴት ብለን መዋጋት እንችላለን ብለው ራሳቸውን ሳኦል እንደገደለበት መልኩ በተመሳሳይ አጠፉት። ከዚያ በኋላ ታቦተ ጽዮን ብቻዋን ቀረች። ፍልስጤማውያን ታቦተ ጽዮንን ሲያዩ ተሸክሟት ለመውሰድ አሰቡ። ተሸክሟት እየሄዱ ሳለ ታቃጥላቸዋለች። ደግሞ ሌሎች ወታደሮች ይሸከሟታል፣ ታቃጥላቸዋለች። እንደዚያ እያደረጉ ሀገራቸው ከወሰዷት በኋላ ከጣዖት ማምለኪያቸው ውስጥ ከጣዖቱ ስር አስቀመጧት። ከዚያም ታቦተ ጽዮን ጣዖቱን ፈርክሳ ከላይ ትቀመጣለች። አሁንም አዲስ ጣዖት ሰርተው ከስር አስቀመጧት። ታቦተ ጽዮን ጣዖቱን ፈርክሳ ከላይ ትቀመጣለች። አሁንም አዲስ ጣዖት ሰርተው ከስር ቢያስቀምጧት እርሷ ከላይ ሆነችና ጣዖቱ እንዲህ ብሎ እንዲናገር አደረገቻቸው። አምላካችሁን አይደለሁም፣ አምላካችሁ ይህችን ጽላት ለሙሴ የሰጠ እግዚአብሔር ነው ብሎ እንዲናገር አደረገችው። ከዚያ በኋላ ዳዊት ይህንን ሰምቶ ነበርና ወደ ንግስናው ተመልሶ ፍልስጤማውያንንም አሸንፎ ታቦተ ጽዮንን ወደ ሀገሩ መለሰ። ታቦተ ጽዮንን ወደ ሀገሩ ከመለሰ በኋላ በዳዊት ቤት ስትቀመጥ ጨነቀው። ይህች ታቦት በእኔ ቤት ትቀመጥ አይገባትም፣ ቤተ መቅደስ ልስራላት ብሎ ሱባዔ በያዘ ጊዜ እግዚአብሔር ተገልጦ ስለ መልካም ፈቃድህ ደስ ይለኛል፣ ነገር ግን ይህ ባንተ አይሆንም፣ በምትወልደው በልጅ ሰሎሞን ነው አለው። ቅዱስ ዳዊት እግዚአብሔርን በማስደሰቱ የሚታወቅ ቅዱስ ቢሆንም እግዚአብሔርን የበደለባቸውም አጋጣሚዎች አሉ። እግዚአብሔርን ከበደለባቸው አጋጣሚዎች የበደለውም በዚህ አጋጣሚ ነው።
ቅዱስ ዳዊት ቤተ መንግስቱና አንድ ኦሪዮን የተባለ የወታደሮች አውራ ቤት ቅርብ ለቅርብ ነበር። እናም ኦሪዮን ከፍልስጤማውያን ጋር ጦርነት ሊገጥም ወደ ጦር ሜዳ በወጣ ጊዜ ሚስቱ ቤርሳቤ ገላዋን ታጥባ ውሃ ስትደፋ አያት። በዚህን ጊዜ ዲያብሎስ ክፉ ሐሳብን አሳሰበው። ይህች ሴትማ ከኔ እጅ መውጣት የለባትም እንዲል አደረገ። ጠራት፣ አብሯት ተኛ። በዚህን ጊዜም ቤርሳቤ ጸነሰች። ከዚያ በኋላ አሁን ዳዊት አስረገዛት ቢባል ሕዝበ አይሁድ ምን ይለኝ ይሆን ብሎ በጣም ፈራ። ዲያብሎስ ንስሐ እንዲገባ ሳይሆን ያደረገው ሌላ መላ እንዲፈጥር አደረገው። መላው ይህ ነበር። ኦሪዮንን አምጥቼ ወይን አጠጣዋለሁ፣ ከዚያም አሰክረዋለሁ። ከሰከረ በኋላ ከቤርሳቤ ጋር ተኝቶ ጠዋት ሲነሳ ጸንሳ ያያታል። ከዚያም ኦሪዮን አስረገዛት እንጂ ዳዊት አስረገዛት አይባልም አለ። ኦሪዮንን ጠርቶ ወይን ጠጣ ቢለው ኦሪዮን ግን ከዚያ ጓደኞችና ሌሎች ሰራዊቶች እንደ እሳት ሲማገዱ እንዴት እኔ ከዚህ ወይን እጠጣለሁ አለው። አሁን ዳዊት ጠጣ ቢለው ኦሪዮን ግን ይህንን በተደጋጋሚ አነሳበት። እንግዲያውስ ብሎ የራሱን የሞት ደብዳቤ ይዞ ወደ ጦር ሜዳ እንዲመለስ አደረገው። ደብዳቤውም ይህ ነበር። ኦሪዮን የኔን ሕግ ጥሷልና ግደሉት አላቸው። ከሱ ጋር ሁለት ወታደር አውራዎች በስራቸው በጣም ብዙ ሰራዊቶችን ይዘው ነበርና ይህንን ባዩ ጊዜ እርሱን ለመግደል ይህንን ሐሳብ አሰቡ። ሐሳባቸውም እንዲህ ነበር። እርሱ ፍልስጤማውያንን ሊዋጋ በውስጡ ያሉ ሰራዊቶችን ይዞ ወደፊት ሲሄድ፣ እኛ ደግሞ ሰራዊታችንን ይዘን ወደ ኋላ እንመለስ። ከዚያ በኋላ ፍልስጤማውያን በቁጥርም ስለሚበዙ ይገድሉታል ተባባሉ። ከዚያም ኦሪዮንና በውስጡ ያሉ ሰራዊቶች ወደፊት ሲጓዙ ሁለቱ የሰራዊት አውራዎች ከነ ሰራዊታቸው ወደ ኋላ ተመለሱ። ከዚያ በኋላ ኦሪዮን ሞተ። ኦሪዮን በሞተበት ቅጽበት እግዚአብሔር ተገልጦ ለነቢዩ ናታን ይህንን ነገር ነገረው። ነቢዩ ናታንም ፈጥኖ ወደ ቅዱስ ዳዊት ቤት ሄደና ይህንን በምሳሌ አስረዳው። ምሳሌውም እንዲህ ነበር። አንድ ድሃ በጣም የሚወዳት አንድ በግ ነበረችው። አንድ ሀብታም ደግሞ 100 በግ ነበረው። ያ ድሃ ለስራ ለብዙ ዓመት ወደ ሌላ ሀገር ሊሄድ አሰበና በጓን ለሀብታሙ ሰጠው። ከዚያ በኋላ ሀብታሙ እንግዳ ገጠመው። የራሱን በግ አርዶ ለእንግዶቹ እንደማቅረብ የድሃውን በግ አርዶ ለእንግዶቹ አቀረበ። ይህ ለማን ይፈረድ ሲለው ቅዱስ ዳዊት በፍጥነት ያንን ሀብታም አምጡልኝ፣ 100ውን በግ ለድሃው ይሰጥ አለ። እንግዲያውስ ዳዊት ይህንን የሰራኸው አንተ ነህ፣ እንዴት የራስህ ሚስት እያለ የኦሪዮንን ሚስት ትነካለህ ባለው ጊዜ በጣም ተጸጸተ። ንስሐም ገባ። ጉድጓድ አስቆፍሮ አመድ ነስንሶ ሱባኤን ያዘ። ንስሐ ለመግባትም እያለቀሰ ይጸልይ ጀመር። እግዚአብሔርም ለብዙ ዓመታት ከጸለየ በኋላ ተገልጦ ንስሐን ተቀብያለሁ፣ ነገር ግን ምድራዊ ወይም ስጋዊ ፈተና ይገጥምሃል። ፈተኖችም ልጅ ያሳድጋል፣ አንድ ልጅ ይሞትብሃል፣ አንድ ወንድ ልጅ ደግሞ ሴት ልጅን ያስነውርብሃል ብሎ ነገረው። ቅዱስ ዳዊትም ይህንን ተቀበለ። ቅዱስ ዳዊት እጅግ በጣም ትልቅ እግዚአብሔር እንደ ልብ ያለው ልበ አምላክ የሆነ ቅዱስ ሰው ነው። በጣም በብዙ የሚቆጠሩ መዝሙራትን ጽፏል። መዝሙራቱም ለአጋንንት በጣም ትልቅ ጠላት ስለሆኑ የዳዊትን መዝሙራት በተቻለን አቅም ብንደጋግማቸው ብንዘምራቸው ተገቢ ነው እላለሁ። ሕዝበ ክርስቲያኑ ከቅዱስ ዳዊት ታሪክ የምንማረው ኃጢአት ብንሰራ ኃጢአት ሰርተናልና አንማረም ብለን በዚያው ኃጢአታችን መቀጠል ሳይሆን ከኃጢአታችን ታርመን ንስሐ ገብተን የሥላሴን ልጅነት እንደ አዲስ ማግኘት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።